አጥዬ ማሚ እንዴት ነሽ? እንዴት ነሽ? እኔ ቆይ ወዴት ሄድሽ ነው? መጸዳጃ ቤት ገብቼ ስወጣ የለሽም። ስደውልሽም ስልክ አታነሽልኝም እኮ። አዎ ነጽዬ፣ ያንን ዶክተር ለማግኘት ሄጄ ነበር። እንዴ ምን ነው? አዲስ የተፈጠረ ነገር አለ እንዴ? ገንዘብ ካልጨመርንለት ለዳግም እንደሚናገር ነገረኝ። ያቺ ጓደኛሽ የሚታመን ሰው በለናት አልነበር? ሰውየው የተጠመደ ቦምብ በይ፣ በማንኛውም ሰዓት ሊፈነዳ ይችላል። እውነትሽን እኮ ነው ማሚዬ። ደግሞ ልጅቷ ጓደኛዬ አይደለችም፣ አንድ ሰፈር አደግን እንጂ። እዛ ሆስፒታል በነርስነት ስትሰራ እኮ ነው ያገኘኋት እና ታማኝ ዶክተር እንድታገኝልኝ ጠየቅኳት። ከዛ ያገኘችልንም ዶክተር በጣም ታማኝ እንደሆነ ደጋግማ ነግራኛለች እኮ። ቃሉን ስለፈረሰ ሰው ሙያውን ስለካደ ሰው እኮ ነው እያወራን ያለ ነው። እንደሱ አይነት ሰዎች መቼም ታማኝ ሊሆኑ አይችሉም። የተሻለ ክፍያ ካገኘ ሊሸጥን ይችላል። እሱስ ልክ ነሽ። እና ስንት ነው የጠየቀሽ ግን? ለጊዜው 200 ሺህ ብር ነው የጠየቀኝ። ምን 200 ሺህ? እና ሰጠሽው? አልሰጠሁትም። ትንሽ ጊዜ እንዲሰጠኝ ለመንኩት። ግን ምን እንደማደርግ ጨንቆኛል። እንዳልሰጠው ዳግም የተወጣ ይለኛል ገንዘቡ። ደግሞ ታውቂያለሽ አንድ ነገር ከያዘ አይለቅም። ወይ ካልሆነ እኔ አባዬ ልጠይቀው፣ ሊያበድረኝ እኮ ይችላል። ለምን ፈለኩት ብለሽ ትቀበያለሽ? ትንሽ አይደል? ለሜካፕ ለፀጉር ብለሽ እንዳትቀበይ 50-60 ሺህ ብር አይደለም። ይሄ ደግሞ 200 ሺህ ብር ነው። ግን እንዳልሽው ቶሎ ካልከፈል ነው ሊያጋልጠን ይችላል። እኔ ደግሞ እያስጨነቀኛለሁ ይሄ ብቻ አይደለም። ዛሬ ከየትም ብለን ብንከፍለው ነገ ደግሞ 500 ሺህ 1 ሚሊዮን ማለቱ አይቀርም። ቆይና እሺ ምንድነው ማድረግ ያለብን ማሚዬ? እኔ በጣም ጨንቆኛል። ዳግም ማጣት አልፈልግም። እንደምታውቂው አሁን እየተቀራረብን ነው። ይሄን ደግሞ ማጣት አልፈልግም። እኔስ ልጄ ማጣት የምፈልግ ይመስልሻል? አስቢው እስቲ። ታምም ያለው ብዬ ያልኩት ውሸቴን እንደሆነ ቢያውቅ ምን የሚፈጠር ይመስልሻል? ድጋሚ አይኔን ማየት ራሱ የሚፈልግ አይመስለኝም። የእውነት ታመመች እንኳን ቢሉት አምኖ አይመጣም። ብቻዬን ነው የምቀረው። አይ መቼም ማወቅ የለበትም። ቆይ ዶክተሩን እኔ ራሴ አወራዋለሁ ማሚ። እስከ መጨረሻው አፉን ለመዝጋት ምን ያህል እንደሚያስፈልገው ጠይቀውና ከየትም አምጥቼ እሰጠዋለሁ። ከፈለገ ደግሞ ከሀገር እንዲወጣ እንረዳዋለን። ከሀገር መውጣት የሚለው ሀሳብ የተሻለ ይመስለኛል። እሺ በቃ ማሚ፣ ነገ ቀጥረውና አናግረዋለሁኝ። ከዛ ምን እንደሚል አብረን እናያለን። እንደዛ እናድርግ። ከዛ ከሀገር ከወጣ በኋላ ስልካችንን እንዳያገኝ እናደርገዋለን። እሺ ማሚዬ፣ አንቺ አትጨነቂ። እኔ ጠርቼ አዋራዋለሁ። ከዛ ምን እንደሚል እንሰማዋለን። እስኪ ማሚዬ ምን ይሻላል? እኔም እኮ ብደውልለት ስልክ አላነሳም አለኝ። ወይኔ ልጄ፣ ወዴት ሄጄ ልፈልገው? ምን አጋጥሞት ይሆን? እንደው ያዳነ የተባለ ልጅ አግኝቶት ተጣልቶት ይሆን? አላውቅም። ወይ ካልሆነ እሱ ጋር እንደውል እንዴ? ስልኩ አለሽ? የለኝም። አንቺ ጋር የለም እንዴ ማሚ? ነበረኝ እኮ ቀፎ ስቀይር ጠፍቷል። ካልሆነ ፖሊስ ጣቢያ ሄጄ ላመልክት እንዴ? እንዴ ማሚዬ፣ ፖሊስ ጣቢያ ሄደን ምን ልንላቸው ነው? በዛ ላይ የት ፖሊስ ጣቢያ ነው የምንሄደው? አላውቅም። ቢጨንቀኝ እኮ ነው። ልጄ በደህናው እስከዚህ ሰዓት የሚቆይ ይመስልሻል? በዛ ላይ ፖሊስ ጣቢያ ከሄድኩኝ ልጄ ጠዋት ከዳኒ ጋር ተጣልቶ ነበረ። ልጄ አንድ ነገር ቢሆን ከሱ ራስ አልወርድ ብዬ ነው የምነግራቸው።